የጀማ እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ዶሮ አቅርቤያለሁ ማለት ነው። ኢንሻአላህ ዶሮዬን እንደዚህ በዚህ መልኩ ገነጣጥዬ ጨርሻለሁ። ነጭ ሽንኩርት አድርጌያለሁ ማለት ነው። የምሰራው ደግሞ ድጃጅ በልፍርን ነው ማለት ነው፣ በኦቨን። እዚህ ጋር ባህራት ምሽክል ጨምራለሁ ማለት ነው። እዚህ ጋር ደግሞ ቁንዶ በርበሬ ወይም ፍልፍል አስዋድ፣ እዚህ ጋር ደግሞ እርድ ጨምራለሁ። እዚህ ደግሞ የጦስኝ ቅመም ማለት ነው። ጦስኝ በእኛ ሀገር ግን ምን እንደሆነ ጥቅሙን አናውቀውም። እዚህ ግን ባህራት ይጠቀሙታል ማለት ነው። በጣም ሀሪፍ ነው። ግን ይሄን ጥቅሙን ላይ አላውቅም ነበረ። ስለዚህ ትንሽ እጨምራለሁ ማለት ነው፣ ጣዕም እንዳመጣልኝ እንዳላበዛ በትንሹ። እዚህ ጋር ደግሞ ከሙን እጨምራለሁ ማለት ነው። እዚህ ደግሞ የተወቀጠ በርበሬ፣ ያው ግን የኛ ሀገር በርበሬ አይደለም ታውቃላችሁ፣ ግን ስሙን በርበሬ እንበለው ማለት ነው። ከዛ ጨው ጨምራለሁ በዚህ መልኩ። ከዛ ደግሞ ማጅን ጦማት ጨምራለሁ ማለት ነው። ከለሩም ያምርልኛል፣ ጣዕምም ይመጣል ማለት ነው። ይህ እንደዚህ ካደረኩኝ በኋላ በደንብ አድርጌ አዋውደዋለሁ ማለት ነው። እዚህ ጋር እንደምታዩት ሶየር አለኝ ማለት ነው። እጨምራለሁ ትንሽ። በጣምም አናበዛም። እንግዲህ በዚህ መልኩ መጀመሪያ ቀይ ሽንኩርት በመደወር ከትፌያለሁ እዚህ ጋር። በዚህ መልኩ ተጨረስኩ። ድንች አድርጋለሁ። ድንቹንም ልክ መደወር ነው የከተፍኩት ማለት ነው። ያው እንደ ፍላጎታቸው እናንተ ራሱ በሌላ ሸክል አድርጋችሁ መቁረጥ ትችላላችሁ ድንቹን። በዚህ መልኩ ተጨረስኩኝ በኋላ እንደዚህ አድርጌ ጨርሻለሁ ድንቼን ማለት ነው። ከዛ ዶሮን እጨምራለሁ በዚህ መልኩ። በዚህ መልኩ ተጨረስኩ ዶሮ። በዚህ መልኩ ድስት አድርጌዋለሁ፣ ምክንያቱም ዳቦቱ ነው የሚያበስለው እንጂ ውሃ አንጨምርበትም። በዚህ መልኩ አስገብቻለሁ ማለት ነው ኦቨን ውስጥ። እንግዲህ ሲደርስ ደግሞ አብረን እናያለን። አሁን ወደ ነጭ ሩዝ ስራ እንሄድ ማለት ነው። በነጭ ሩዝ ነው የምሰራው። እንግዲህ ውዶችዬ እዚህ ጋር ካሮት አቅርቤያለሁ ማለት ነው። የተፈቀፈቀ ካሮት ለነጭ ሩዝ። እዚህ ጋር ደግሞ ሄል፣ ቁርንፉድ እንዲሁም አረፋ ቀረፋ። እዚህ ጋር ደግሞ ወረቀት ጋር ይሉታል እንግዲህ አላውቅም፣ የባህር ዛፍ ቅጠል የምን አላውቅም።
ዘይት እጨምራለሁ። በአንድ ነው የምጠብሳቸው ማለት ነው። እነዚህን በዚህ መልኩ ተጨረስኩኝ በኋላ በአንድ አቁላለዋለሁ ማለት ነው። በነገራችን ላይ ሩዝ ስናጥብ ማለት ነው ሀባይ ይላል ካል የሚጨምርበት ማለት ነው። ምንድን ነው የሚባለው በኢትዮጵያ እንግዲህ አላውቀውም ስሙን። ካል ጨምሩበት ማለት ነው። አጥባችሁ ስትጨርሱ ጨውና ካል አድርጋችሁ የተወሰነ ደቂቃ ሩዙን ስታስቀምጡት ወላሂ አይሰባበርም። ሁለተኛ ነገር ደግሞ እንትን አይልም ማለት ነው። በጣም ረጃጅም ይሆናል ሩዝ ጣዕም ይመጣል ማለት ነው። በጣም አሪፍ ነው ወላሂ ሞክሩት ማለት ነው። እና እንደዚህ አድርገን ታጠብን በኋላ ሩዛችንን ካልና ጨው አድርጌ አስቀምጠዋለሁ ማለት ነው። የተወሰነ ደቂቃ እስከምጠባብስ ድረስ ምናምን። ከዛ ደግሞ ከጨረሳችሁ በኋላ የሞቀ ውሃ ትጨምሩበት ማለት ነው። ሩዙ ላይ ቀዝቃዛ ውሃ ነው ማድረግ ያለባችሁ ስትሰሩ። ቀዝቃዛ ውሃ አድርጋችሁ መስራት በደንብ አንዴ ከተንተከተከ በኋላ እሳቱን ቀንሱት ማለት ነው። ሩዙ እንዳይጨማለቅባችሁ በጣም አሪፍ ነው ወላሂ ማለት ነው። እኔ ራሱ ከሰው አይቼ ነው የምሰራው። ያው እንግዲህ በዚህ መልኩ ሩዜን አጥቤ ጨርሻለሁ። ከዛ በቀዝቃዛ ውሃ አስቀምጠዋለሁ ማለት ነው የተወሰነ ደቂቃ። እና ወዶችዬ በዚህ መልኩ አጥቤ ጨርሻለሁ ሩዜን። ጨው ልጨምር ነው። ከዛ ደግሞ ካል የሎሚ ውሃ ማለት ነው አድርጋችሁ ግጥም አድርጋችሁ የተወሰነ ደቂቃ አንድ 10 ደቂቃ ኧረ 5 ደቂቃ ልክ ቁሌቱን ጨርሳችሁ እስከምትጨርሱ ድረስ ችግር የለውም ማለት ነው። ውሃውን ድፉ ከዛ በኋላ